አትረፍርፎ እግዚአብሔር አምላክ ይመግባል። እውነት ወይ ውሸት? ክብር ምስጋና ለአምላካችን ነው። ስለዚህ አሁን ሕዝቡ እግዚአብሔርን ሲበድል ፋርስ ባቢሎናውያንን እግዚአብሔር አምላክ አስነስቶ በጦር የገደለውን ገለው የሰበሩትን ሰብረው ያቃጠሉትን አቃጥለው እንደገና ደግሞ የማረኩትን ማርከው ወደ ፋርስ ባቢሎን በባርነት ግዞት እንዲኖሩ አደረገ ይላል። ይሄ እሺ ጄኔሬተሩ እስከሚነሳ ያው በቃለ ራቅ ብላችሁ ያላችሁ ወደዚህ ቀረብ ብላችሁ ስሙ፣ ችግር የለም። እሺ እንግዲህ እግዚአብሔር ከሁላችን ጋር ይሁን። እንግዲህ ማርከው ወደ ፋርስ ባቢሎን ይዘው ገቡ ይላል ቅዱስ ኤርምያስ በትንቢቱ የተናገረው 70 ዓመት ሙሉ በባርነት እንደሚኖሩ ተናግሯል ማለት ነው። ስንት ዓመት አልኳችሁ? 70 ዓመት በጭንቅ በመከራ እንጾማለን ስሉ አትጹሙ ብለው ጾምን ያስሽሩ ነበር። እግዚአብሔርን እናመልካለን ስሉ አታመልኩም ጣዖትን አምልኩ ብለው ያስገድዷቸው ነበር። እንደገና ለእግዚአብሔር እንሰዋለን ስሉ ለእግዚአብሔር አትሰዉ ለጣዖት ሰው። እንደገና ደግሞ በንጽህና በቅድስና እንኖራለን ስሉ አይደለም በእኛ ሟርት በእኛ ጥንቆላ በእኛ መተት ውስጥ ነው የምትኖሩት ብለው ሕዝቡን አስገድደው ለ70 ዓመት ገዝተው ነበሩ ይላል። ተመልከቱ 70 ዓመት ይቅርና 7 ወርም ከባድ ነው። 7 ወር ይቅርና 7 ቀንም በባርነት በጭንቅ ከእግዚአብሔር ተለይቶ መኖር ከባድ ነው። ማይበረ ምእመናን እውነት ወይ ውሸት? አምላካችን ከኛ ያርቅልን በእውነቱ። እና ከዚህ በኋላ ቅዱስ ዳንኤል ግን ይሄን የ70ውን ዓመት መርምሮ ከደረሰ በኋላ አምላክ ለሕዝቡ ሚጠትን እንዲያመጣ መውጣትን እንዲያውጅ ከባርነት ወጥተው እግዚአብሔርን የሚያመልኩበት ወደ ሀገራቸው ተመልሰው በነፃነት የሚኖሩበትን 3 ሳምንት ሱባኤ ያዘ ይላል። ስንት ሳምንት አልኳችሁ? 3 ሳምንት ሱባኤ ያዘ። በ3 ሳምንት ውስጥ ግን ሱባኤ በያዘበት ወቅት እንጀራ አልበላም፣ ውሃ አልጠጣም፣ ቅባትም አልተቀባም፣ ምንም በአፉ የሚጠጣ ነገር አላስገባም ማለት ነው። እንግዲህ ሱባኤ ማለት 7 ቀን ማለት ነው። ትርጉሙ ሱባኤ ማለት ስንት ቀን ማለት ነው? 7 ቀን ነው። እንደገና 7 ዓመት 700 ዓመት እንደዚህ እየተባለ ሊጠራም ይችላል። 70 ዓመት 700 ዓመት ሊሆንም ይችላል። ስለዚህ 70 ዓመት ኖሩ ማለት በ10 ብንደምረው 7 አንድ ሱባኤ ጨርሰዋል ማለት ነው። በቀን ቢሆን 7 ቀን ነው። በወር ቢሆን 7 ወር ነው። በዓመት ቢሆን 7 ዓመት ነው። በመቶ ብንቆጥረው በ10 ብናባዛው ደግሞ 70 ዓመት ነው። አንድ ሱባኤ ተብሎ ነው የሚቆጠረው። ሱባኤ ማለት ግን 7 ቀን ወይ 7 ዓመት ወይም 70 ዓመት ማለት ነው። እና በዚህ የሚኖሩትን እግዚአብሔር እንዲያያቸው እንድታደጋቸው ወደ እግዚአብሔር ዳንኤል 3 ሳምንት እንጀራ ሳይበላ ውሃ ሳይጠጣ በአፉ የሚጠጣ ነገር ሳያስገባ ጾመ ጸለየ ይላል። አሁን የጾሙና የጸሎቱ ውጤት ቅዱስ ገብርኤልን ከሰማይ ይዞ መጣ ይላል። ክብር ምስጋና ለእግዚአብሔር ይሁን። የምኑ ውጤት አልኳችሁ? አቤት አቤት ንገሩኛ። አሁን ገብርኤል በቤታችሁ በሕይወታችሁ በስራችሁ በኑሯችሁ በትምህርታችሁ እንድገባ ከፈለጋችሁ አጥብቃችሁ መጾም ያስፈልጋል። ስትጾሙ ግን እንደ ግብዝ መሆን አያስፈልግም። እንደ ግብዞች መሆን አያስፈልግም ማለት ነው። አንዳንድ ጊዜ የገና ጾም ስመጣ የቄስ ነው ብለን ነው የምንለየው። የሰኔ ጾም ስመጣ የቄስ ብለን ነው የምንለየው። እንንቃታለን ማለት ነው። እንደ 40 ቀንና 45 ቀን የሚቆየውን ንቀን የ3 ቀን ጾም እሳትን አልመለሰም እንዴ? ትንቢተ ዮናስ ምዕራፍ 2 ተመልከቱ። የ3 ቀን ጾም እኮ
እሳትን መልሷል። ውሸት ወይም እውነት? የሶስት ቀን ጾም እኮ እነ አስተርን ብቻ ሳይሆን አይሁዳውያንን በሙሉ ሞታቸውን ወደ ሕይወት ቀይረዋል። የሶስት ቀን ማለት ነው። ስለዚህ በጾም በጸሎት ወደ እግዚአብሔር ስንመለስ ቅዱስ ገብርኤል ፈጥኖ መጥቶ ጥላ ሆኖ ከለላ ሆኖ በሽታን አርቆ ጤናን ሰጥቶ ማኖር ይችላል ብለን ማመን ያስፈልጋል። ክብር ምስጋና ለእግዚአብሔር ይሁን። ከዚህ በኋላ ቅዱስ ገብርኤል ቀደም ብሎ እሱ ራእይ ተመልክቶ ነበር። ሲመለከት ግን በሰው አምሳል ለዳንኤል ተገልጾለት ነበር ማለት ነው። አሁን በሰው አምሳል የተገለጠው ቅዱስ ገብርኤል እነሆ እየበረረ ወደ ዳንኤል መጣ። ለምንድን ነው የመጣው? የሶስት ቀን የሶስት ሳምንት ሱባኤውን ሲጨርስ ለዛ ሱባኤ ምስጢር ልገልጥ፣ ለዛ ሱባኤ መልስ ልሰጥ ከእግዚአብሔር ዘንድ ተልኮ ቅዱስ ገብርኤል መጥቷል ማለት ነው። ወደኛ መምጣ እስኪ መልስ ልሰጠን፣ ሰላም ሊያመጣን፣ እርቅ ልሰጠን፣ ደህንነት ልሰጠን፣ አብረን ተባብረን ነፍጥ አቁመን፣ ጥላቻ አቁመን፣ ዘረኝነት አቁመን በአንድ ላይ ተባብረን ይችን ሀገር የምናሳድግበት እግዚአብሔርን አምልከን መንግስቱን የምንወርስበትን ጥበቡን ማስተዋሉን ቅዱስ ገብርኤል እንዲሰጠን በጾም በጸሎት ወደ እግዚአብሔር ማንጋጠጥ ያስፈልጋል ማለት ነው። ከዚህ በኋላ ቅዱስ ገብርኤል ይሄን አስቆሙልን፣ ባካችሁ አስቆሙልን። እና ከዚህ በኋላ አስተባባሪዎች ባካችሁ ይሄን አስቆሙልን። ትምህርተ ወንጌል እየተሰጠ ስለሆነ ሌላ ድምፅ አያስፈልግም ማለት ነው። ከዚህ የምንነገረውን ብቻ ነው አሁን መስማት ያለብን። እና ቅዱስ ገብርኤል እየበረረ መጣ። ዳንኤል እንዲህ ብሎ መሰከረ ይላል። ገና እኔ በጸሎት ስናገር በአምላክና በሕዝብ መካከል ሆኜ ገና እኔ ስለ ኃጢአታችን ስናዘዝ፣ ስለ በደላችን ስናዘዝ፣ ስለ እስራኤልን ስናገር አስቀድሜ በራእይ አይቼው የነበረው ሰው እነሆ ገብርኤል እየበረረ መጣ። በማታ መስዋዕት ጊዜ ዳሰሰኝ፣ እንዲህም አለኝ፣ አንተ እጅግ የተወደድክ የእግዚአብሔር ሰው ዳንኤል ሆይ እነሆ ከእግዚአብሔር ዘንድ ጥበብን፣ ማስተዋልን፣ ዕውቀትን ልሰጥ ዛሬ መጥቻለሁ አለ። ጥበብ፣ ማስተዋል፣ ዕውቀት ልሰጥ ዛሬ ከእግዚአብሔር ዘንድ ተልኬ መጥቻለሁ አለ። ሰዎች ጥበብ ለማግኘት ወደ ገብርኤል መቅረብ ያስፈልጋል። ዕውቀት ለማግኘት ወደ ገብርኤል መቅረብ ያስፈልጋል። እንደገና ማስተዋል ለማግኘትም ወደ ገብርኤል መቅረብ ያስፈልጋል ማለት ነው። ስለዚህ ከገብርኤል ስንርቅ ከእግዚአብሔር እንደምንርቅ ይወቁ። በሉቃስ ወንጌል ምዕራፍ 2 ተመልከቱ። እነዛ እረኞች በሌሊት መንጋቸውን ጠብቀው ተኝተው ባሉ ሰዓት የኢየሱስ ክርስቶስን ልደት ለማብሰር ቅዱስ ገብርኤል መላእክትን አስከትሎ ወደ እረኞቹ መጣ ይላል። በዙሪያቸው የጌታ ብርሃን በራ ይላል። የማን ብርሃን አልኳችሁ? የተገለጡት መላእክት ናቸው ቅዱስ ገብርኤልን ተከትለው። ግን የበራው የማን ብርሃን ነው? የእግዚአብሔር ክብር ነው የበራው። የእግዚአብሔር ክብር በዙሪያቸው አበራ ይላል። ስለዚህ ቅዱስ ገብርኤል ባለበት ቦታ የእግዚአብሔር ጥበብ፣ የእግዚአብሔር ስጦታ፣ የእግዚአብሔር ክብር እንዳለ ይህን ማመን ያስፈልጋል ማለት ነው። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን እርዳታ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ስጦታ፣ የእግዚአብሔርን ጸጋ ለመቀበል ከፈለግን ቅዱስ ገብርኤል ጋር መጠጋት ያስፈልጋል ማለት ነው። አንተ እጅግ የተወደድክ ሰው ማስተዋልን፣ ጥበብን ልሰጥ መጥቻለሁ ብሎ ዳንኤልን ከእንቅልፉ አነቃው፣ ከሕልሙም አነቃው። ለዳንኤል ጥበቡን ማስተዋሉን ገለጠ። ያ 70 ዓመቱ እንዳለቀ ትንቢቱን እንዲመረምር ሕዝቡም እንዲወጣ ያንን ቅዱስ ገብርኤል የምሥራቹን አበሰረ ይላል። ክብር ምስጋና ለእግዚአብሔር ይሁን። ዛሬም በቤታችን ያስጨነቀ፣ በቤታችን ያስጠበበ፣ በቤታችን እጅግ እኛን አምቆን አፍኖን አስሮን የያዘ ማጣት አለ፣ በሽታ አለ፣ አለማመን አለ፣ ብዙ ነገር አለ። ከዚህ ሁሉ እንድንወጣ የምሥራችን እንድናገኝ ሕዝቡ ከፋርስ ባቢሎን ምጠት እንዳገኘ እኛም ምጠት እንድናገኝ እኛም መውጣትን እንድናገኝ ቅዱስ ገብርኤል ዛሬ ለኛ ያስፈልገናል ማለት ነው።
ስለዚህ ቅዱስ ገብርኤል ይሄ ብቻ አይደለም። በትንቢተ ዳንኤል በምዕራፍ 6 ብትመለከቱ ከአናብስት ጉድጓድ መጥቶ ዳንኤልን እንዳወጣ መጽሐፍ ቅዱስ ይናገራል። እንደገና ደግሞ በዚህ በሐዋርያት ሥራ ምዕራፍ 12 ብትመለከቱ ቅዱስ ጴጥሮስን ወደ እስር ቤት ገፍቶ እንዳወጣ መጽሐፍ ቅዱስ ይናገራል ማለት ነው። ስለዚህ ዳንኤልን መጥቶ ጥበብ ማስተዋል የገለጠ ቅዱስ ጴጥሮስን መጥቶ ከእስር ያወጣ ቅዱስ ጴጥሮስን ከእስር ፈቶ አውጥቶ ወደ ሐዋርያት የቀላቀለ እኛንም ያድናል ብለን ማመን ያስፈልጋል አያስፈልግም? ያስፈልጋል ማለት ነው። በዛሬው ዕለት ቅዱስ ገብርኤል በሮም ከተማ ላይ ታላቅ ድንቅ ታምራትን አድርጓል ማለት ነው። በዚህ ከተማ ታላቅ ድንቅ ታምራቱ ምንድነው? የ3 ዓመት ሕፃንና እናት ነበሩ ይላል። ያቺ የእናቲቱ ስም ኢየሉጣ ተብላ ትጠራለች። እንደገና ደግሞ የልጁ ስም ቅርቆስ ተብሎ ይጠራል። እስኪ ኢየሉጣ በሉ፣ ቅርቆስ በሉ እስኪ። አዎ ቅርቆስና ኢየሉጣ ይባላሉ። በመንፈስ ቅዱስ የታተሙ በሃይማኖታቸው የጠነከሩ መስቀሉን ተሸክመው ስለ ነገረ መስቀል የሚመሰክሩ ኢየሱስ ክርስቶስን የሚያመልኩ ንጹሃን ነበሩ ይላል። ነገር ግን በአንድ ወቅት ልጇን ይዛ የ3 ዓመት ልጇን ይዛ ሰዎች ነገር ሰርተውባት ወደ ሌላ አካባቢ በሸሸች ሰዓት እዛ ላይ ደግሞ እሷን ያሳደዳት ንጉሥ በዛ በመጣ ሰዓት አሁንም ሰዎች በሷ ላይ ነገር ሰሩ ይላል። አያችሁ፣ ንጹሃኑ ላይ እኮ ነገር ይሰራል እኮ፣ ቅዱሳኑ ላይ እኮ ነገር ይሰራል እኮ። ተመልከቱ። አሁን ድረገጹን አጠቃላይ በሙሉ ሁላችንም እናገላብጣለን። ነገር ግን ዘመቻው ማን ላይ ነው? ቤተ ክርስቲያን ላይ እኮ ነው። ዘመቻው ድንግል ማርያም ላይ ነው። ዘመቻው ቅዱሳን ላይ ነው። ዘመቻው ጻድቃን ላይ ነው። ስለዚህ ምን አደረጉ? ምን በደሉ? በቃል ኪዳን ተሸልመው ለዚህ ዓለም ልምላሜ ሰጡ እንጂ፣ በረከት ሰጡ እንጂ፣ ረድኤት ሰጡ እንጂ ካህናት አባቶች ላይ መነኮሳቱ ላይ ነው ዛቻው ዘመቻው የተነሳው። የፌስቡክ ገጻቸው ድረ ገጻቸውን ዛሬ አፋቸውን መናገር የማይችሉት የሚያላቅቁት በእውነቱ በዚች ቤተ ክርስቲያን ላይ ነው አፋቸውን የሚከፍቱት ማለት ነው። ስለዚህ መለማመቻ ነው ያደረጉት ማለት ነው። ምን አደረገች ቤተ ክርስቲያን? ኢየሱስ ክርስቶስ አምላክ ነው ብላ ስለመሰከረች፣ ነገረ መስቀሉ ዲያብሎስን ቀጥቅጦ አጥፍቷል ብላ ስለመሰከረች፣ ስለጾመች፣ ስለጸለየች፣ ንስሐ ስለገባች፣ ከኃጢአት ስለተለየች፣ ታቦተ ሕጉን ይዛ የክርስቶስን መስዋዕት እየሰዋች እግዚአብሔርን ስላመለከች ምን አደረገች? አያችሁ፣ ንጹሕ ስለሰራች ፈተና ይበዛል፣ መከራ ይበዛል። ቅዱስ ቂርቆስ ንጹሕ ነው፣ የ3 ዓመት ሕፃን ነው። ምንም የሰራው ኃጢአት የለም። ኃጢአት ይሰራል ተብሎም እንኳን አይገመትም። ነገር ግን ሰዎች ነገር ሰሩባቸው ይላል። ከዚህ በኋላ ንጉሡ ጠራና አንቺ ሃይማኖትሽ ምንድነው አለ። የኔን ሃይማኖት የምናገረው ከኔ የሚበልጥ የ3 ዓመት ሕፃን አለ። የስንት ዓመት? አያችሁ፣ ከኔ የሚበልጥ የ3 ዓመት ሕፃን ራሷ ወልዳ ገና የ3 ዓመቱን ከኔ ይበልጣል ብላ መሰከረች ማለት ነው። ቅዱሳን እንዲህ ናቸው። ሌላውን ከፍ ያደርጋሉ፣ ለራሳቸው ዝቅ ብለው። የዛሬውሳ ደግሞ በትዕቢት የተነፋ በትዕቢት የሰከረው እኔ ነኝ የሚበልጠው ከገብርኤል እበልጣለሁ የሚል ትውልድ እኮ ተነስቷል እኮ። አምላክን ከወለደችው ከድንግል ማርያም እኮ እኔ እበልጣለሁ የሚል ትውልድ እኮ ተነስቷል እኮ። አያችሁ፣ መቅሰፍትና መዓት እየቀረበ መሆኑን በዚህ ይወቁ ማለት ነው። ስለዚህ አሁን ከኔ ይበልጣል እሱ ነው የሚመሰክረው ስለ ሃይማኖቴ። እሱም ቆይ ጠርቼ ልምጣ አለችና ጠርታ ይዛ መጣች ይላል። ፊቱ እንደ ፀሐይ ያበራል። የእግዚአብሔር መንፈስ ቅዱስ ስላደረበት ፊቱ እንደ ፀሐይ ስለሚያበራ ንጉሡ ተደንቆ አንተ ፊት የሚያበራ ሕፃን ሆይ በእውነቱ ደህና ነህ ያለው። አው እኔ ደህና ነኝ፣ ለኔ ፊቴ ያበራል፣ ብርሃን ከፊት ለፊቴ አለ፣ ለአንተ ግን ሞትና ጨለማ ተዘጋጅቶልሃል ብሎ ንጉሡን ዘለፈው ይላል። አያችሁ፣ የስንት ዓመት ሕፃን? የ3 ዓመት ሕፃን ዘለፈው ይላል። ንጉሡ ተዋረደ፣ ንጉሡ ተናደደ፣ በነገሥታቱ ፊት ቅለትን ለበሰ። ከዚህ በኋላ ሕፃኑን ምን አደረገ?
አንተ እኔ በማመልከው አምላክ ታመልካለህ እንደስል እኔ ክርስቲያን ነኝ አለ። እስኪ ክርስቲያን ነኝ በሉ። አዎ እኔ ክርስቲያን ነኝ አለ። በአንደበተ ኮልታፋነቱ በሕፃንነት አንደበቱ እኔ ክርስቲያን ነኝ አለ። እኔ ክርስቲያን ነኝ ስል ጊዜ ያ ክርስቲያን ነኝ የሚለው ነገር ዲያብሎስን አበሳጨ፣ ንጉሡንም አናደደው ይላል። ከዚህ በኋላ ከነሐስ በትእዛዝ የተሰራ በርሜል ተዘጋጀ። እሳት ነደደ፣ በዛ ላይ ውሃ ተጨመረ። ያ ተፍለቀለቀ ውሃው ማለት ነው። ከተፍለቀለቀ በኋላ ያ የፍላቱ ድምፅ እስከ 60 ኪሎ ሜትር ያክል ይሰማ ነበር። እንደ ክረምት ነጎድጓድ ድምፁ ያስፈራ ነበር ይላል። ከዚህ በኋላ እናቱ ያንን ሰማችና ልጄ አለች፣ ልጄ እኔ በልቻለሁ ጠጥቻለሁ፣ አንተ የ3 ዓመት ሕፃን ገና ጡት አላበቃህም፣ ምግብ አልበላህም፣ ምንም ነገር አላየህም። ስለዚህ በልባችን አምነን በአፋችን በንጉሥ ፊት እንካድና ከዚህ እሳት እንትረፍ አለች። ከዚህ በኋላ ሕፃኑ ምንድነው ያለው? ከኛ ጋር ካሉት ማነው ከነሱ ጋር ካሉት ይልቅ የኛ ይበልጣል አለ። እስኪ በሉ ሁላችሁ የኛ ይበልጣል በሉ። ቅዱስ ገብርኤል ፈጥኖ በመድረሱ ይበልጣል አይበልጥም? በማዳኑ ይበልጣል አይበልጥም? በክንፈ ጥላው በመከለል ይበልጣል አይበልጥም? እሳቱን ኃይል በማብረድና በማጥፋት ቅዱስ ገብርኤል ይበልጣል አይበልጥም? ክብር ምስጋና ለአምላካችን ነው። ስለዚህ ከኛ ጋር ያሉት ይበልጣሉ። እናቴ አትፍሪ። በምድር እግዚአብሔርን በአፋችን ክደን እንዴት አድርገን መኖር ይቻላል? ስለዚህ ልብም አፍም እግዚአብሔርን ማመን አለበት አለና እናቱን አስከተለ። ለእናቱም ጸሎት አደረሰ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የእናትን ልብ አጠንክር አለ። ምን አድርግ አለ? አጠንክር፣ አበርታ፣ ፍራቻዋን አንተ አስወግድ። እባክህን ከኔ ጋራ ተከትላ ወደ እሳቱ ገብታ ይህን ዲያብሎስ ያደረበትን ንጉሥ እንድታሳፍር አድርግልኝ ብሎ ወደ እግዚአብሔር ጸለየ ይላል። ወደ ማን ጸለየ? ወደ እግዚአብሔር። በዚህ በሁለተኛ ነገሥት ምዕራፍ 6 ከቁጥር 17 ላይ ተመልከቱ። የሶርያ ንጉሥ የእስራኤል ንጉሥን ለመግደል ባሰበ ሰዓት ጦሩን በስውር አምጥቶ ከተማውን ያስከብብ ነበርና በኢየሩሳሌም የነበረው ያ ነቢዩ ኤልሳዕ ተመልክቶ በዚህ መንገድ አትሂድ፣ ተጠንቀቅ እያለ ንጉሡን ከሞት ይታደገው ነበር ይላል። ይህ በከሸፈ ሰዓት የሶርያ ንጉሥ ማን ነው ይህን ያደረገው? ከእናንተ መካከል መረጃ የሚያቀብል ሰው አለ ባለው ሰዓት አይደለም እኮ ንጉሥ ሆይ በእስራኤል ውስጥ እኮ በዋሻ ውስጥ ሆኖ ሁሉን የሚመለከት አንተ በእልፍኝ ሆነ የምትመካከረውን የምትናገረውን የሚሰማ ኃያል የእግዚአብሔር ነቢይ አለ አለ። ኃያል የማን ነቢይ? የእግዚአብሔር ነቢይ። እውነተኞች ነቢያት ኃያላን ናቸው። እውነተኞች ነቢያት ምንም የሚደበቅባቸው ነገር የለም። እውነተኞች ነቢያት ስውር የሆነውን ነገር ግልጽ አድርጎ ያወጣሉ ማለት ነው። ስለዚህ አሁን ነው እንደዛ ነው። አዎ ቤት አካባቢ ነው። በዚህ ስል ማንም ሰው ሳያይ በሌሊት ከተማውን አስከበበና የሰረገሎችን በሙሉ አምጥቶ አሰማራ ይላል። አሁን የኤልሳዕ አገልጋይ ገዓዝ የሚባለው ሎሌው ቀጥታ ወደ ውጭ ሲወጣ ተራራውን እንዳለ ሙሉ የሶርያ ሰራዊትና ሰረገሎች በሙሉ ሰፍረዋል። ፈረሶችን ተመለከተ። ከዚህ በኋላ ወይኔ አባቴ እኛ አልቀናል፣ ይሄው እንደዚህ ሆነዋል ባለ ሰዓት ከነሱ ጋር ካለው ይልቅ የኛ ይበልጣል አለ። አያችሁ፣ ከነሱ ጋር ካለው ይልቅ የኛ ምን የሆነ ነው? ይበልጣል፣ የሚበልጥ ነው አለና ኤልሳዕ ተንበርክኮ ወደ እግዚአብሔር ጸለየ። ምን ብሎ? ለዚህ ብላቴና አይኖቹን ግለጥና ከኛ ጋር ያሉትን አሳያለ። ከዚህ በኋላ አይኑ ተገለጠ። የእሳት ሰረገሎች እጅግ የሚበዙ የእሳት ሰይፍ የያዙ ቅዱሳን መላእክት እንደ አሸን ተራራውን ከበው እነ ኤልሳዕን ሲጠብቁ ተመለከተ ይላል። ክብር ምስጋና ለእግዚአብሔር። ስለዚህ ዛሬ በስውር እኛን የሚጠብቁ ብዙ መላእክት አሉ። እኛ ብቻ
ሁላችንንም አይደለንም ማለት ነው። ስንወጣ ለስራ ብለን እንወጣለን። ስንወጣ ለራሳችን ለዕለት ተግባር ብለን ነው የምንወጣው። ነገር ግን በሰላም አውለው በሰላም ሰርተን ደምቀን በደስታ ወደ ቤታችን እንድንመለስ የሚያደርጉ ከእግዚአብሔር የሚላኩ ቅዱሳን መላእክት አሉ ማለት ነው። አሁን ኤልሳዕ ጸልዮ የብላቴናው ዓይን እንዲገለጥና ዕውቀት እንዲያገኝ ኃይል እንዲያገኝ እንዳደረገው ሁሉ ቂርቆስም ጸለየና ለእናቱ ኃይልን አሰጠ ይላል። ከዚህ በኋላ ፍራቻዋ ተወገደ። አሁን ቀጥታ ወደ እሳቱ ተጓዘች። ሕፃኑን አስከትላ ወደ በርሜሉ ስገባ እንደ ክረምት ብርድ ነው ወይስ ሞቃታማ ነው? ንገሩኛ። ይቀዘቅዛል ወይስ ይሞቃል? ምን ይሆናል? አያቸው፣ እንደ ክረምት ቅዝቃዜ ሰውነታቸውን በረደ። ለምን? ቅዱስ ገብርኤል እንደ ዓይን ቅጽበት የዓይን ቅጽበት እንኳን ትዘገያለች። ከዛ ፈጥሮ ወደ በርሜሉ ገባና በመስቀሉ ባረከ፣ እሳቱ ቀዘቀዘላቸው ይላል። ክብር ምስጋና ለእግዚአብሔር። ስለዚህ በዛሬው ዕለት ሕፃኑን ቂርቆስን እናቱን ከፈላ እሳት ከውሃ ያዳነበት ዕለት ነው። ቅዱስ ዳዊት ምንድን ነው ያለው? አይለፍከነ ማእከለ እሳት ወማይ ብለው ተናግሯል ማለት ነው። አንተ በእሳትና በውሃ መካከል አሳለፍከን። ቅዱስ ዳዊት እንዳለው ዛሬ እሳትና ውሃ በአንድ ላይ ተቀላቅሎ በናሱ በርሜል ውስጥ ድምፁን አስፈርቶ ሲያሰማ ቅዱስ ገብርኤል መጥቶ አቀዘቀዘላቸው ማለት ነው። ስለዚህ ዛሬም መከራ፣ ሐዘን፣ ጭንቀት፣ ፈተና በሁላችን ይመላለሳል። ነገር ግን ለዳንኤል፣ ለቅዱስ ቂርቆስ፣ ለእናቱ ለኢየሉጣ ፈጥኖ ደርሶ እሳቱን ያበረደ ምስጢርን የገለጠ ቅዱስ ገብርኤል እንዲመጣ የእርሱ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።